ጋብቻ ሳንፈጽም እንደ ባልና ሚስት አብሮ መኖር በንብረት ላይ ያለው ውጤት በ3 ወር አብረን ከኖርን ነው ወይስ 3 ዓመት አብረን ከኖርን ነው? እንዴት አደራችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። እንግዲህ ምንድነው ጋብቻ ህጋዊ ጋብቻ ሳንፈጽም ነገር ግን እንደ ባልና ሚስት የባልና ሚስትን ህጋዊ የባልና ሚስትን ሁኔታ ያለን አስመስለን ወይ ደግሞ እንደ ህጋዊ ባልና ሚስት መልክ አብረን ስንኖር ባልና ጋብቻ ባንፈጽምም ህጉ ጥበቃ ያደርግልናል በተወሰነ መልኩ ማለት ነው። ይሄ ምንድነው በጋራ ያፈራናቸው ንብረቶች ጋብቻ ባንፈጽምም ህጋዊ ጋብቻ ባንፈጽምም ነገር ግን አብረን ከኖርን በምናፈራው ንብረት አብረን እያለን ማለት ነው የምናፈራው ንብረት የጋራ የሚሆንበት ሁኔታ አለ። ያ የሚሆነው ግን መቼ ነው? በጋራ ያፈራነው ንብረት በጋራ የሚሆንልን መቼ ነው? ወይ ደግሞ ምን ያህል ጊዜ አብረን ከኖርን ነው? በባልና ሚስት እንደ ባልና ሚስት ለምን ያህል ጊዜ አብረን ስንኖር ነው የሚለውን ለማየት ነው። ብዙ ጊዜ ምንድነው እኔ የምሰማው ከድሮ ጀምሮ ከየት እንደመጣ አላውቅም 3 ወር የሚል ማህበረሰብ ውስጥ የሚል አለ። 3 ወር ለ3 ወር ያህል አብረሽ ከኖርሽ ወይ አብረህ ከኖርክ እንደ ባልና ሚስት በጋራ ያፈራራችሁት ንብረት የጋራ ነው የሚል በማህበረሰቡ ውስጥ የተሰራጨ አመለካከት አለ። ይሄ ትክክል አይደለም። ይሄ ህጋዊ አይደለም። ህጉ የሚለው በግልጽ ለ3 ዓመታት ላላነሰ ጊዜ ነው። ዓመት እንዴት ወር እንደሆነ አይገባኝምና ለ3 ዓመታት እና ከዛ በላይ ከ3 ዓመት ላላነሰ ጊዜና ከዛ በላይ እንደ ባልና ሚስት አብረን ከኖርን የጋብቻ መልክ ባለው ሁኔታ ማለት ነው። በቃ ልክ ጋብቻ እንዳለን አይነት አድርገን አስበን አምነን ለ3 ዓመትና ከዛ በላይ አብረን ከኖርን በጋራ ያፈራናቸው ንብረቶች በዛ በ3 ዓመታት ውስጥ ወይ ደግሞ ከዛ በላይ ውስጥ ያፈራናቸው ንብረቶች የጋራችን ይሆናሉ ማለት ነው። 3 ወር ሳይሆን 3 ዓመት ነው። ይችኛዋ እንድትቀየር ብዬ ነው። ይችኛው ሐሳብ እንድትቀየር ብዬ ነው ይሄንን ለማለት የፈለኩትና ሌላው ምንድነው እንግዲህ ልክ ይሄኛው ግንኙነት ሲቋረጥ ይሄኛው ቀጥታ ጉዳዩን ወደ ፍርድ ቤት ስንወስደው ፊቺ አይደለም የምንጠይቀው፣ ምክንያቱም ጋብቻ የለንም። ነገር ግን እንደ ጋብቻ እንዳለን አድርገን ነው የምንኖረው እንጂ ወይ ደግሞ የጋብቻ መልክ አይነት አድርገን ነው የምንኖረው እንጂ ጋብቻ የለንም። ስለዚህ ፊቺ አይደለም የምንጠይቀው። አልተጋባንማ፣ ወይ በሰርግ አልተጋባን፣ ወይ በባህላዊ አልተጋባን፣ ወይ በመዘጋጃ አልተጋባን፣ ወይ ደግሞ በቤተክርስቲያን ወይ በቁርአን ብቻ በሃይማኖት ወይ በባህሉ ወይ በመዘጋጃ ወይ በወረዳ አልተጋባንም። ስለዚህ ግን ዝም ብለን ገብተን እንደ ባልና ሚስት ሁኔታ መልክ እየኖርን ነው ያለነው እና ፊቺ ሳይሆን የምንጠይቀው ቀጥታ የንብረት ክፍፍልንና ጎንትኑ ሲቋረጥ ግንኙነቱ ሲቋረጥ ወይ እንዲቋረጥ ስንፈልግ ማለት ነው ወደ ፊቺ ሳይሆን የምንጠይቀው ቀጥታ ወደ ንብረት ክፍፍልና የልጆች አስተዳደግን በተመለከተ ነው ማለት ነው እንጂ ፊቺ አንጠይቅም። ክፍፍልን በተመለከተ ግን ልክ እንደ ጋብቻ አይነት ነው። ይሄኛው ክፍፍልን በተመለከተ ከ3 ዓመት በላይ አብረን ከቆየም ማለት ነው የጋራችን የነበረ ንብረት በጋራ እኩል እንካፈላለን። የግል የነበረ የግል ይሆናል። ልጆችን በተመለከተም ልክ እንደዛኛው እንደ ዋናው እንደ ጋብቻ እንዳለው አይነት ነው ክፍፍሉም ምኑም የሚደረገው። ልዩነቱ ምንድነው? ፊቺ አንጠይቅም። ቀጥታ ብዙ ሰዎች ሳያውቁት ፊቺ ነው የሚጠይቁት። አብረን እንደ ባልና ሚስት አብረን ኖረናል ብለው ፊቺ አይጠይቅም። ፊቺ የሚጠይቀው ህጋዊ ጋብቻ ሲኖር ነው ወይ ደግሞ ጋብቻ ሲፈጸም ነው በህጉ መሰረት ማለት ነው። ስለዚህ እንደ ባልና ሚስት ግን አብረን ከኖርን ፊቺ ሳይሆን የምንጠይቀው የንብረት ክፍፍልን ጎንትኑ ሲቋረጥ ማለት ነው የንብረት ክፍፍልንና የልጆችን አስተዳደግ በተመለከተ ነው ቀጥታ የምንጠይቀው ማለት ነው። ሌላው ምንድነው እንደ ባልና ሚስት አብረን ስንኖር ይሄ የጋራ ንብረት አስተዳደር የመከባበሩ ሁሉ ነገር ልክ እንደ ጋብቻ እንዳለ ነው የሚሆነው ማለት ነው። ዞሮ ዞሮ ግን አሁን ጥያቄ የሚመጣው ብዙ ጊዜ እንትኑ ግንኙነቱ ሲቋረጥ ነው። ስለዚህ
ግንኙነቱ ሲቋረጥ እዛ ውስጥ ያፈራነው ንብረት ምን ይሆናል የሚለው ነው የሚታየው ማለት ነው። እዛ ውስጥ ያፈራነው ንብረት የጋራ የሚሆንልን ለ3 ዓመትና ከዛ በላይ ከኖርን ነው አብረን የሚለውን ለማስገንዘብ ነው። አንቀጹ ኮሜንት ስራ አለ መመልከት ይቻላል። አመሰግናለሁ። ደህና ዋሉ።